አሸብር ነው ስሜ ዶክተር አሸብር በአምላክ አባት አይደለም፣ አያቴም አይደለም፣ ማን እንደሆነ አላውቅም፣ እናቴም አታውቅም። ልክ ለኔ አሸብር የሚል ስም እንደወጣልኝ አባት ለሚለው ቃል በአምላክ የሚል ስም ወጣለት። የኔን ስም ያወጣችው ብዙ ላሞች አሏት፣ ክፋትን እንደ ላም የምታረባና ባወራሽ ቁጥር ከንፈሯን ባሯ ጣቷና ባመልካች ጣቷ በቄንጥ የምትጠርግ ክፉ ባልቴት ነበረች። የአባቴን ስም ያወጣችልኝ ግን እናቴ ናት። እናቴ አጸደ አትዬ ነው የምላት። በዚህ ምድር ላይ ስሟ ላይ ጨምሬ አቆላምጬ የምጠራት ብቸኛ ሰው እኔ ልጇ አሸብር ብቻ ነበርኩ። አንደኛ ክፍል እስክመዘገብ የአባት ስም አልነበረኝም። ልክ ትምህርት ቤት አትዬ ወስደኝ ስመዘገብ ጉጉት የመሰለው መዝጋቢ እናቴን እያጣደፈ ጠየቃት። ድሪቶ ቀሚሷ ላይኑ ቀፎት እያመናጨቀ የኔን ስም ጠየቃት። የንቀት አስተያየቱን እናቴን ዝቅ የሚያደርግ የፊቱን ገጽታ በዚያው ድሪቶ ቀሚሷ ስር በፍርሃት ተከልዬ እንድብና ቅንድቡ እስኪነካኩ ድረስ እናቴ ላይ ሲኮሳተር ለራሷ ኑር የገላመጣትን እናቴን ሲገላመጣት አይቼዋለሁ። አትዬ አስመዝግባኝ ከፊቱ ዞር ስትል ፊቱን አጨፋጎ መጥፎ ጠረን እንደሚያባርሰው በግራ እጁ አየሩን እያራገበ አይቼዋለሁ። በእርግጥ አትዬ የማማ በርጓል ቤት እንኩሮ እያነኮረች ነበር። ምዝገባው ዛሬ ነው የሚያልቀው ሲሏት ነው ብድግ ብላ ሳትለቃለቅ የመጣችው። ቢሆንስ ልክ ቆሻሻ እንደሸተተው ሰው ሁሉ እንዳየው አድርጎ እጁን ያራግባል። የማማ በርጓል ቁጥር 1 የጠላ ደንበኛ እንዳልሆነ ሁሉ አሻሮ ሸተቴን ብሎ ያዙኝ ልቀቁኝ ይላል። ነብር አየው እንኳን ይህንን አይቼ እንዲሁም ጥላቻ ይለኛል። ያንን የውሻ ልጅ አስተማሪ እንደጠመድኩት ጡረታ ወጣ። ደግሞ እኮ አያፍርም። መንገድ ላይ ሲያገኘኝ የኔ ተማሪ ነው እያለ በኩራት ያወራል። ስም አላት አትዬን። የኔን ነው አለች እየፈራች። ፈሪ ነበረች እናቴ። ፈሪው የአዲስ አበባ ሕዝብ እንደየአቅሙ ይህን ማስፈራራት ተክኖበታል። በክፋት ስድቡና በዘለፋው እናቴን ፈሪ በርጋጊ ያደርጓታል። አንቺ ነሽ አንደኛ ክፍል የምትመዘገቢው አላት። አጠገባችን ያሉት ሰው ሁሉ ሳቁለት። አትዬ ተሳቀቀች። ሰውነቷ ሽምቅቅ ሲል ቀሚሷን አንቄ ተሰምቶኛል። የመሸማቀቋ ንዝረት እንደ ታላቅ የመሬት መንቀጥቀጥ ለኔ ለልጇ ተሰምቶኛል። የሰዎቹ ሳቅ ሲያንቀጠቅጣት ተሰምቶኛል። የልጅሽን ስም ንገሪኝ ሴትዮ አላት። ከከበበው ሰው ሁሉ የተበረከተለትን ሳቅ ካጣጣመ በኋላ የሱ አሸብር ነው ስሙ አለች ራሴን እያሻሸች። የአባት ስም ማን ነው? አባት ብላ ዝም አለች። አባቴን መንደርተኛ ሁሉ ጠንቅቆ ያውቀዋል። ወኔ ቢኖረው ኖሮ ሁሉም በህብረት እንደመፈክር በአንድ ላይ የአባቴን ስም ሊጠራው ይችል ነበር። ግን እንደማያውቀው ሁሉ የአትዬን አፍ በጉጉት ይመለከት ጀመር። የአባት ስም ማን ነው አላት ድጋሚ። መጨረስ አልቻለችም። ቀለም ወርቅ ልትል ፈልጋ እንደነበር የገባኝ ካደኩ በኋላ ነው። የዛሬዋ ደግሞ የጉር ናት የልጇ አባት የሚጠፋት ብሎ እንደገና እንዲስቁለት ሰዎቹን አየ። ያልደመቀ ሳቅ ተሳቀለት። በይ ወደዛ ሁኚ፣ ስታስታውሺ ትመለሻለሽ፣ ተረኛ ቀጥል አለ እስክሪብቶን እያወናጨፈ። እናቴ ከእንቅልፉ እንደባነነ ሰው በአምላክ ነው ያባቱ ስም አለች። ጎረቤቱ እርስ በርስ ተያየ፣ አንሾካሾከ። መዝጋቢው ራሱን ግራና ቀኝ በብስጭት እያወዛወዘ መዘገበኝ። ራስ የሚያወዛውዝ ስንት ጉዳይ ያለ አትዬ የኔን አባት ስም አሰበሽ ብሎ ይህንን ባድሎ የተሞላ ራሱን ይንጣል። ብዙ ሰዎች አንድን ነገር በቀላሉ ስለሚያገኙት ማንም ሰው በቀላሉ የሚያገኘው ይመስላቸዋል። ለምሳሌ አባት ማግኘት። ከምዝገባ ስንመለስ አትዬን ጠየኳት። አባቴ ማን ነው? ደንግጣ አየችኝና አጥብቃ በያዘችኝ እጇ ወደ መንገዱ ዳር ሳብ አደረገችኝ። ከሩቅ የሚመጣ እኛ ካለንበት ነገም የሚደርስ የማይመስል የጭነት መኪና እንዳይገጨኝ እኮ ነው። አትዬ መኪና መንገድ ላይ ሲሄድ መኪናው በአካል ባይደርስ እንኳን ድምፁ የሚገጨኝ የሚመስላት ትሳሳልኛለች። አባትህማ በአምላክ አለችኝ። አነጋገሯ የገጠር ተጽዕኖ ይጫነዋል። በአምላክ የሚለው ስም ለራሷም ሳይገርማት አልቀረም። የት ነው ያለው አልኳት። ሁሉም ቦታ አለችኝ። የት አለ ብዬ ዞር አልኩ። አይታይም። እሱ ግን እኔ እናንተን ያየናል። ችግር ካጋጠመን ከየት መጣ ሳይባል ከተፍ ይላል። ከተፍ፣ አዎ ከተፍ ድንገት አለችኝ። አትዬ እልህ በተሞላበት ድምፅ እንዲህ ስትለኝ አባቴ ፖሊስ መሰለኝ። ብዙ ጊዜ ሰዎች ሲያወሩ ፖሊስ ከተፍ ብሎ ሲሉ ሰማ ስለነበር አትዬ አልኳት። ወዬ አባቴ ልክ እንደ እግዚአብሔር ነው? አዎ ቁርጥ እንደ እግዚአብሔር። በአባቴ ዝና ትንሽ ልቤ ሞላ። አትዬ ወዬ ትንሽ ያሰለቿት ትመስላለች። ከእግዚአብሔርና ከአባቴ ማን ይበልጣል? እኩል ናቸው እኩል አለችኝ።
አሸብር ብላ ስም ያወጣችልኝ ከቤታችን በላይ ብዙ ላም የምታረባ ቅሌታም ባልቴት ናት። ስሙ ከኔ ጋር ምንም ግንኙነት የለውም። ከአትዬም ጋር የሚያገናኘው ነገር የለም። እኔ ልወለድ አትዬ ምጥ የተያዘች ቀን የዚህች አቃጣሪ ባልቴት የአሜሪካ ላም ያልታወቀ ነገር በልታ ሆዷ ተቆዝሮና አረፋ ደፍቃ እያጓራች ነበር አሉ። የመንደሩ ሰው ከኔ እናት ምጥ ይልቅ የዚች የመንደራችን ሀብታም ሴትዮ ለማስጨንቆት አዋላጇን ማሳትቀር ወደዛው ሄዳ ነበርና አትዬ ብቻዋን እኔን ተገላገለች። የቀን ሥራ ያጠነክራት ብርቱ ሴት ባትሆን ኖሮ ሟች ነበረች። ብቻዋን የወለደችኝ አትገርምም? አንድ የእንስሳት ሐኪም ተጠርቶ የአቃጣሪዋን የዘርፌን ላም ሆድ እስክሪብቶ በሚመስል ነገር ወቅቱ ሲያስተነፍስላትና ላማ ማጓራቷን ስታቆም መንደርተኛው እልልታውን አቀለጠው። አትዬ እልልታውን ከሩቅ ሰምታለች። በዚህ መሃል አዋላጇ በሞትኩት ያቺ ምስኪን ምን ደርሳ ይሆን ብላ ወደ ቤታችን ተጣደፈች። አትዬን የተፈለቀቀ ወርቅ የመሰለ ወንድ ልጅ አቅፋ አገኘቻት። ያ የተፈለቀቀ ወርቅ እኔ ነበርኩ። ያውም ገና በሳት ሊፈተን የተዘጋጀ ወርቅ። ዘርፌ የሚሏት ሀብታም ባለላም የላሟን ደህንነት ሊጠይቃት ቤት ሲጎርፍ የዋለውን ቅቤ አንጓች ሁሉ ስታስተናግድ ውላ ወደ ማታ 10 እንጀራና ክክ ወጥ ይዛ መጣችና መንደርተኛው በኔ ላም በተሸበረበት ቀን ተወልዷልና አሸብር ብየዋለሁ አለች። አሸብሮኝ የቀረው ነገ አድጌ ብረብሽ ስምን መልአክ ያወጣዋል በሚል ሂሳብ መልአክ ነኝ ልትል። ይቺ ስድብ የማይገልጻት ለአንቱታ የደረሰች ሴትዮ ናት። አንቺ የምላት ግን ባትሰማኝም ስንቃት ደስ ስለሚለኝ ነው። እንግዲህ አሸብር የተባልኩት አንዲት ተራጋሰስ የአሜሪካ ላም ባጋበሰችው ፌስታል ታማ መንደርተኛውን ባሸበረችበት ቀን በመወለዴ ነው። በቃ ምንም የሚያሸብር ነገር የለኝም። እንደውም ቅጠል ሲንኮሻኮሽ አትዬ አሮጌ ቀሚስ ስር የምደበቅ ፈሪ ነበርኩ። እኔ እኮ የሚያበሳጨኝ የዛን ጊዜ ዘመን ስላልሰለጠነ ነው ብዬ እንዳላስብ ዛሬም ድረስ ጎረቤቶቻችን ስለዛ ጊዜ ሲያወሩ ፊታቸው የተቀመጠችውን እናቴን አትዬን ብቻዋን መውለዷን ከቁም ነገር ሳይቆጥሩት ማለፋቸው ሳያንስ ከሞተች የቆየችውን የአሜሪካ ላም ደግነት ባልዲ ሙሉ ወተት መታለብ ፌስታል በልታ ስታቃስት አንጀታቸው መሰፍሰፉን እየተቀባበሉ ማውራታቸው ነው። ደግሞ የሚንሰፈሰፍ አንጀት እንዳለው ሰው ጎማ አንጀት ሁላ። አቤት ስጠላቸው! ማንንም አልወድም፣ ሁሉንም ጠላለሁ። አትዬ ከገጠር ወደ አዲስ አበባ ስትገባ ገና 14 ዓመት እንኳን አሳምሮ አልሞላትም ነበር። ገጠር የሚኖሩት ቤተሰቦቿ ምናምንት የሌላቸው ያጡ የነጡ ዳሆች ስለነበሩ ገና በልጅነቷ ነው ልፋት ዕጣ ፈንታዋ የሆነው። እናቴ አትዬ ባል አልነበረም የስደቷ መነሻ። ያላቻ ጋብቻ ምንትስ ብል አልነበረም ወደ ከተማ መኮብለሏ። የከተማ ሰው ከድህነት የሚያላቅቅ አመድሽን የሚያራግፍ ደግ ነው ብሏት እንጂ ባልሽሽት አልነበረም ከገጠር ወደ ከተማ መሰደዷ። የልጅነት እግሮቿ ወደ አዲስ አበባ መሯት። ዘርፌ የምትባል ባለብዙ ላም ሴት በደሃ መንደር ከኔ ወዲያ ሀብታም ላሳር የምትል ክብረ ቢስ ባልቴት ላይ ሰዎች አምጥተው ጣሏት። ሴትየዋ ብዙ የአሜሪካ ላሞች ስለነበሯት አትዬን በሰራተኝነት ቀጠረቻት። ገጠር ትታ የመጣችው አዘባ ማዛቅና ላም ማለብ እዚህ መሃል አዲስ አበባ ጠበቃት። ሰው እየመሰለ ይሮጣል እንጂ ጣፍንታውን በመሸሻ ያመልጠውም። አትዬ የሚገጠማት ይሄ ነው፣ ካበሻ ላም ወደ አሜሪካ ላም። ለነገሩ አዲስ አበባ ራሷ የአሜሪካ ላም ናት፣ ብዙ ላበላት ብዙ የምትታለብ። እንደ አትዬ አይነት ምስኪን ለልፋት የፈጠራት እንደ አህያ ያሻቸውን የሚጭኑባት እንደ ሰው ባልቆጠሯት እናቴ ጉልበት ሰው የሆኑ ብዙዎች የአትዬን ወጣት ሰውነት ላይ አይናቸውን ያቅለጨልጩ ጀመር። ቀለም ወርቅ የሚባል ካፖርትና ክብ ኮፍያ የማይለየው ባለ ትልቅ ቤትና ባለ መኪና ሰው ነበር። እሱስ አሁንም አለ፣ እኔ ውስጥ ከሞተ ቆየ እንጂ። በውስጤ ሚሊዮን ጊዜ ገድየው ሚሊዮን ጊዜ ተነስቷል። የክፉ ሰው ነፍስ አር ይበዛበታል። ሁሉም ሰው ጋሽ ቀለሙ ነው የሚለው እና ይሄ ካፖርታምና ቤታም እና መኪናም አጋሰስ እናቴ ቁንጅናና ወጣትነት ቋመጠ። ትልልቅ ልጆች አሉት። ሚስቱ ጋር ተፋቷል። ባይፋታ ነበር የሚገርመው። ይሄ የ50 ምናምን ዓመት ሰው አንዲት ፍሬ ልጅ ሊያጠምድ ዘርፌ የምትባል አቃጣሪ ያረጀች አሮጊት ጋር መረቡን ወረወረ። ዘርፍዬ እንዴት ያለችውን ልጅ አመጣሽ ደሞ ሲል ይታየኛል በዓይነ ህሊኔ። አትዬ የምትባል ምስኪን አሳ የሕይወትን ዋና ልትለማመድ ስትፍገመገም መረቡ ውስጥ ገባች። ዘርፌ የምትባል ቁራጭ የአሳማ ሥጋ የክፋት መንጠቆ ላይ ተሰክታ ተከስታ አትዬን አታለለቻት። አጸደ እመት እትዬ ኤዲያ እንደ ባላገር እመት አትበይ፣ አቤት ነው የሚባል። ነስቲ ለጋሽ ቀለሙ ወተት አድርሽለት አለች ዘርፌ። እሺ ብላ የወተት ጠርሙሱን አንስታ
ልትሄድ መንገድ ጀመረች። የኔ ታዛዥ እናት አትዬ ታዲያ ዘርፌ ተቆጣች። ነይ ወዲህ፣ ምን መንኳተት ነው? የማንም ወጠጤ ቤት የምትሄድ መሰላት እንዴ? እንዲህ ተንቧተሽ ትልቅ ሰው ቤት ምን አገልጥነሽ አንቺዬ? በፊትሽን ታጠቢ፣ እግርሽንም እዛ ድንጋይ ላይ ፈግፍገሽ ታጠቢው። አትዬ ሰውነቷ ነክቶት የማያውቀውን ልብስ፣ እግሯ ተጫምቶት የማያውቀውን ጫማ ከመቤቷ ተሻረች። በደስታ ሰከረች። ስለ ከተሜ ሰዎች ቸርነት የሰማችው ቃል ስጋ ለብሶ ፊቷ ሲገተር አየችው። አበባ መሰለች። ድሮም አበባ ነበረች። እንኳን ያኔ አሁንም ውብ ናት የኔ እናት። በዚህ አይነት ቀለሙ ለሚባለው ውሻ ወተት አደረሰች። ደጋገመች። ስትመላለስ ቆየች። የቀለም ወርቅ ቤት ቤተ መቅደስ መሰላት፣ ካልታጠቡ የማይረግጡት። አንድ ሌላ ቀን ዘርፌ አትዬን ጠራቻት። አጸደ፣ አቤት እትዬ። ጋሽ ቀለሙ አመም አድርጎታል። ቤት ሰውም የለ፣ ሂጂ እስቲ የእህል ውሃ ስሪለት። እኛ እያለን በረሃብ አይሞት መቼስ ጡር ነው። ምን አገኛቸው አለች አትዬ። የኔዋ በእባቦች ጨዋታ መሃል ንጹሕ ልቧን ባደራ እያስቀመጠች። ምን እንደነካውማ እሱኑ ጠይቂው፣ እኔ መች ሞልቶልኛ አየሁት ብለሽ አለች ዘርፌ። አትዬ ወደ አቶ ቀለሙ ሄደች፣ ዋለች፣ አደረች። ልታስታምም ሄዳ ዕድሜ ልኳን